ባለቤት አለው። ኢየሱስ ይባረክ። ጌታ ዘመናችሁ ይባርክ። ኢየሱስ ይባርክ። ብርክ ያርጋችሁ። ዘመን ይባረክ። አሜን። ፍጽዬ አሜን አሜን አሜን። ጌታ ኢየሱስ ይባርክ። አሜን። መገለጥ ይሁንልን፣ ከዚህ በላይ ደግሞ መገለጥ ይሁንልን በኢየሱስ አሜን አሜን አሜን። ጨለማን የሚያስደነግጥ ጨለማን የሚያረድ ትምህርት ነው በኢየሱስ ስም። በኢየሱስ ስም የእውነት በጣም ብዙ ሰዎች አላችሁ ዛሬ በዚህ ቃል መታደስ ካልሆነላችሁ፣ በዚህ ቃል መሰራት ካልሆነላችሁ የእውነት እኔ ምንም ቃል የለኝም። በእውነት ጌታ ኢየሱስ ዘመንን ይባርክ። አሜን። ቤት በደሙ ይሸፈን በኢየሱስ ስም። ክፉ አይን። አሜን አሜን አሜን። ኢየሱስ ጌታ ነው የእውነት በጣም አምብለስት ተባረክ። አሜን አሜን አሜን። ተባረክ ጌታ። አሜን። ዘመንን ይባርክ። አሜን። የሰማነው ደግሞ በልቦናችን ያሳድርብን። እውነት ይህንን ቤተ መቅደስ የት እየወሰድነው ነው? ወዴት እየወሰድነው ነው? ምን አይነት ቦታ ነው ወስደን የምናውለው? ምን አይነት ስፍራ ነው የምንጓዘው? ምን አይነት ስፍራ ነው የምንቀመጠው? የእውነት ይህን ቤተ መቅደስ ምን እያደረግነው ነው? እስቲ ዛሬ ራሳችሁን እንድትጠይቁ በዚህ ትምህርት ገብቶናል። አሁን ከዚህ በኋላ ይሄ ቤተ መቅደስ የት ቦታ መዋል እንዳለበት፣ ምን ማውራት እንዳለበት፣ ምን መስማት እንዳለበት ዛሬ የቤት ስራ ነው የሰጠንና ጌታ ኢየሱስ ይባርክ 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 በኢየሱስ። በዚሁ አጋጣሚ እንደው ብጠራ ደስ ይለኛል፣ ነፍሳት ብጠራ ደስ ይለኛል። አዎ በጣም በጣም። በዚህ አጋጣሚ አሁን በዚህ ሰዓት የጌታን ቃል እየተማራችሁ ያላችሁ እና ደግሞ አማኞች መሆናችሁ ቁጭ ብላችሁ የተማራችሁ ያላችሁ ጌታ ኢየሱስ ጸጋ ያብዛላችሁ። በዚህ ውስጥ ጌታ ኢየሱስን እንደ ግል አዳኝ አድርጌ አልተቀበልኩም፣ ጌታ ኢየሱስን መቀበል ፈልጋለሁ፣ ንስሐ መግባት ፈልጋለሁ፣ ዛሬ እንድጸልዩልኝ ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር አሳዩ እስቲ። ዛሬ ንስሐ መግባት ፈልጋለሁ፣ እግዚአብሔር ሰው እንድጸልዩልን ፈልጋለሁ። ወደ ሌላ ጸሎት ከመግባታችን በፊት ለእናንተ እስቲ እድሉን እንስጣችሁ። በዚህ ውስጥ ብዙ ሰዎች ጌታን እያመናችሁ ከዚህ ከጨለማ ስርዓት ነፃ እየወጣችሁ ያላችሁ ብዙ ሰዎች አላችሁ። ጌታ ኢየሱስን መቀበል ፈልጋለሁ፣ ንስሐ መግባት ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር አሳዩንና ገብታችሁ ንስሐ ትገባላችሁ አላችሁ። በዚህ ውስጥ በጣም ብዙ ሰዎች አላችሁ። ጌታ ኢየሱስን እንደ ግል አዳኝ አድርጌ አልተቀበልኩም፣ ጌታን እንደ ግል አዳኝ መቀበል ፈልጋለሁ። የገባሁት በአጋጣሚ ነው፣ ድንገት ነው። ድንገት ገብቼ ግን የእግዚአብሔርን ቃል ስማር ነበረ። ቃሉን ስማር ግን ውስጤ ተነክቷል፣ ጌታ መቀበል ፈለኩ፣ ልቤ ተከፈተ የምትሉ ሰዎች ካላችሁ ቶሎ ብላችሁ አንድ ቁጥር አሳዩና ግቡ። አንዳንድ ቁጥር አሳዩ፣ አንዳንድ ቁጥር አሳዩ። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ኢየሱስ ስለእናንተ ሞቷል። ጌታ ኢየሱስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ እንዳትዋሹ። የምትዋሹ ሰዎች ያስወርዳችኋል። ፍፄ እንዳትዋሹ። ጌታ ኢየሱስን እንደ ግል አዳኝ መቀበል ፈልጋለሁ የምትሉ ሰዎች ብቻ አንዳንድ ቁጥር አሳዩ። መቀበል ፈልጋለሁ፣ የእግዚአብሔር ሰው ዛሬ ንስሐ መግባት ፈልጋለሁ። ለካ ኢየሱስ ህይወት ነው። ለካ ኢየሱስ መዳን ነው። ሃይማኖት ቀይሯል አልናችሁ፣ ሃይማኖት ቀይሯል አልናችሁ። ኢየሱስን ግን እመኑት። ህይወት በኢየሱስ ነው። ከሱ ውጪ መዳን አታገኙም። በሰማይ ስትሄዱ የምትታወቁት በክርስቶስ ነው፣ በእናንተ አትታወቁም። አሁን ብዙ ሰዎች እኔ ጻድቅ አይደለሁም፣ መዳን አልችልም፣ እኔ ርኩስ ነኝ የምትሉ ሰዎች አዎ ደካማ ናችሁ፣ አትችሉም። ግን በተሰራላችሁ ስራ አምናችሁ መግባት ትችላላችሁ። ኃጢአት ያከበዱባችሁ መውጣት እንደማትችሉ ያከበዱባችሁ፣ ኢየሱስ ግን ሸክም የከበዳችሁ ኑ ወደ እኔ ይላል። በዚህ አጋጣሚ በየትኛውም እስራት ውስጥ ልትሆኑ ትችላላችሁ። ከዚህ በፊት በእጃችሁ ሰው ሞቶ ሊሆን ይችላል። ከዚህ በፊት ብዙ ዝሙት ውስጥ ሆናችሁ አመንዝራ ውስጥ ልትሆኑ ትችላላችሁ። በዚህ በፊት ግብረ ሰዶም ውስጥም ገብታችሁ ሊሆን ይችላል። ይሄ ሁሉ በክርስቶስ ደም ነው ነፃ የምትወጡት። ወደዚህ ህይወትን ወደሚሰጥ ኑ። ሸክም የከበዳችሁ ኑ ወደ እኔ ነው ያለው። እረፉ፣ ጌታ ያሳርፋል። ኑ ወደ ጌታ። የዘላለም ህይወት በክርስቶስ ነው። ማረፍ በክርስቶስ ነው። ማንም ሸክም የከበደው ሰው ቢመጣ ጌታ ይቀበለዋል። በሩ ክፍት ነው። እንደውም በደጅ ቆሞ ነው የሚያንኳኳለት። ጥሪ ያደርግልሃል። ና ልጄ ይልሃል።
ና ልጄ ነው የሚል እረፍ ልጄ ይልሃል። ተጽናና ልጄ ይልሃል። እኔ ስላንተ ሞቻለሁ ይልሃል። በዘፈን ውስጥ ብትሆኑ፣ በኃጢአት ውስጥ ብትሆኑ፣ በአመንዝራ ውስጥ ብትሆኑ፣ ክፉ በሚባልበት ዓለም ውስጥ ብትሆኑ ኑ ወደ ጌታ። ብዙ ሰዎች አንዳንድ ቁጥር እያሳያችሁን ነው። ገስት ላይ ሪኩዌስት ላኩለት ያስገባችኋል። ገስት ላይ ሪኩዌስት ላኩለት ያስገባችኋል። ህይወት ክርስቶስ ነው። ማረፍ ክርስቶስ ነው። የኔ ትልቅ ኃጢአት ነው፣ የኔ ትንሽ ኃጢአት ነው እንዳትሉ። ሁሉ በክርስቶስ ያልሆነ ሰው ሁሉ ኃጢአተኛ ነው። ሁሉም በክርስቶስ ያልሆነ ኃጢአተኛ ነው። በክርስቶስ ስትሆኑ ነው ዳግም የምትወለዱት፣ ከኃጢአት ባርነት ነፃ የምትወጡት። እሱ ደግሞ ስለናንተ ሞቷል። እሱ ደግሞ ስለናንተ ደሙን አፍስሷል። እሱ ደግሞ ስለናንተ ዋጋ ከፍሏል። ኑ በተሰራላችሁ ስራ እመኑ። ኑ በተሰራላችሁ ስራ ወደ ጌታ ግቡ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች ብቻ የዘላለም ህይወት ጌታ ይሰጣችኋል። ኑ ኑ ኑ ጌታ ይባርካችሁ። ገስት ላይ ሪኩዌስት ላኩ፣ ግቡ። ገስት ላይ ፍጽ ያስገባችኋል። ቶሎ በሉ። ብዙ ሰዎች አላችሁ። በዚህ አንዳንድ ቁጥር እያሳያችሁ ነው፣ እያየሁኝ ነው። አሁን ገስት ላይ ገብታችሁ ሪኩዌስት ላኩለት፣ ሪኩዌስት ላኩለት። ቶሎ በሉ፣ ሪኩዌስት ላኩለት። አይመችም። ብዙ ሰው አንዳንድ ብላችኋል። አይመችም። በጌታ ያለው ናችሁ። ጌታ ኢየሱስ እንደ ግል አዳኝ አድርጌ ማቀበል ማመን ፈልጋለሁ የምትሉ ሰዎች ላኩለት። እየጠበቃችሁ ነው። ሪኩዌስት ላኩለት፣ ሪኩዌስት ላኩለት። እናንተ ራሳችሁ ተባረኩ፣ ተባረኩ። ጌታ ኢየሱስ ይባርካችሁ። መታደል ነው ይሄ። ጌታ ምስክሬን ሚሚ ተባረክ። እናንተ ደካሞች ሸክም የከበዳችሁ አንዳንድ ሰዎች ቸርች ወደ ጌታ መች ነው የምትመጣው ስትሉ እኔ ኃጢአተኛ ነኝ፣ እኔ መምጣት አልችልም፣ እኔ እንደዚህ ነኝ ይላሉ። አዎ ድሮስ ታዲያ ከኃጢአታችሁ ነፃ ሊያወጣችሁ እኮ ነው የሚጠራችሁ። ካላችሁበት እስራት ነፃ ሊያወጣችሁ እኮ ነው የሚጠራችሁ። ኑ ኑ ግቡ። ጌታ ይወዳችኋል። ደካማ ነኝ የምትሉ እኔ ጋለሞታ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ አመንዝራ ነኝ የምትሉ ሰዎች ኑ፣ ጌታ ይወዳችኋል። በየትኛውም እስራት ውስጥ ኑ፣ ጌታ ነፃ ያወጣችኋል። ጌታ ይወዳችኋል። ሳታውቁት ወደ ክፉ ኃጢአት ውስጥ የገባችሁ፣ ሳታውቁ በጨለማው ኪዳን ውስጥ የገባችሁ፣ ሳታውቁት ከባድ ስፒሪት ውስጥ የገባችሁ፣ መውጣት የከበዳችሁ ሰዎች ኑ፣ ወስኑ። ጌታ ይወዳችኋል። ወስኑ። ጌታ ነፃ ሊያወጣችሁ ይፈልጋል። ገስት ላይ ሪኩዌስት ላኩለት። መግባት የምትችሉት ሪኩዌስት ስልኩለት ስለሆነ ተባረኩ። ጌታ ይወዳችኋል። ኑ ግቡ። እኔም ጸልይላችኋለሁ። ጌታ ይረዳችኋል። ኑ ገስት ላይ ሪኩዌስት ላኩለት። ተባረኩ። ገስት ገብታችሁ ሪኩዌስት ላኩለት። ቶሎ በሉ፣ ቶሎ በሉ። ማንም አላከልኝም እያለ ነው ፍፄ፣ እያየ ስለሆነ ማለት ነው። ኑ ኑ፣ ዳግም ተወለዱ። ከዚህ ከኃጢአት ባርነት ነፃ ውጡ። ወደ ጌታ ኢየሱስ ጌታ ነው። ትልቅ መታደል ስለሆነ ገስት ላይ ላኩለት። እየጠበቅናችሁ ነው። በሩ ክፍት ነው ለእናንተ። ብዙ ሰዎች አይቻለሁ። አንዳንድ ቁጥር ስታሳዩ ነው ነበረ። ስለዚህ ግቡ። ገስት ላይ ሪኩዌስት ላኩ፣ ግቡ። አትፍሩ። ጌታ ኢየሱስ ነፃ ያወጣችኋል። የላካችሁ ሰዎች ያስገባችኋል። ያው ፍፄ እያየ ያስገባችኋል። ላኩለት። ላኩ ላኩ፣ ቶሎ በሉ። ተባረኪ። ልክ ያለው ያልሽው ተባረኪ ወይ ተባረክ። ጌታ ኢየሱስ ይባርካችሁ። ላኩ፣ ገስት ላይ ላኩ። ወደ ኢየሱስ ነው እየጠራናችሁ ያለው። ኖ ሰዎችን ከአጋንንት እስራት የሚፈታ ዛሬም ሕያው ሆኖ የሚሰራ አምላክ ኢየሱስ ነው። አምላክ ኢየሱስ ነው ሕይወትን የሚሰጥ። ማንም በድፍረት እኔ ሕይወት ነኝ ያለ የለም። ሕይወት ኢየሱስ ብቻ ነው። ኢየሱስ ግን እኔ ሕይወት ነኝ አለ። ደግሞ እኔ መንገድ ነኝ አለ። አያችሁ፣ የሕይወት መንገድ ኢየሱስ ነው። የዘላለም ሕይወት መንገድ ኢየሱስ ነው። የዘላለም ረፍት መንገድ ኢየሱስ ነው። መንገዱም እሱ ነው፣ ሕይወቱም እሱ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን አንድ አምላክ አለን። ሰው ሁሉ ኃጢአትን ሰርቷል። ሰው ሁሉ ኃጢአትን ሰርቷል። ሰው ሁሉ ኃጢአተኛ ነው። ታዲያ ይሄንን ኃጢአት በምን ይገላገለዋል ካላችሁ፣ በክርስቶስ። ይሄንን ኃጢአት በምን ያስቆማል? በክርስቶስ። በመስቀል ላይ በተሰቀለው ስቅራ፣ በመስቀል ላይ በፈሰሰው ደም። ለዚህ ነው ስንጸልይ ብዙዎች ከአጋንንት የሚፈቱት ሕያው ሆኖ ስለሚሰራ ነው። ዛሬም ስንጸልይ ሰዎች ከበሽታ ነፃ የሚወጡት ሕያው ሆኖ ስለሚሰራ ነው። በማንም ነብይ ስም ብጸልዩ አይሰራም ዛሬ እግዚአብሔር ኃይል። በኢየሱስ ግን ከጸለያችሁ ይሰራል። ሕያው ነኝ ብሏል። እሱ ሕያው ነው። እሱ ጌታ ነው።
ዛሬም ነፃ ያወጣል፣ ዛሬም ይፈታል፣ ዛሬም በዙፋኑ ላይ ሆኖ ይሰራል፣ ዛሬም በክብር ይሰራል፣ ዛሬም በኃይል ይሰራል፣ ዛሬም የአጋንንቶችን ኃይል ያፈርሳል፣ ዛሬም የሞቱትን ያስነሳል። ሕይወትን የሚሰጥ እሱ ነው። ጌታ ይባረክ። ተባረኩ፣ ተባረኩ። እየገባችሁ ያላችሁ ሰዎች ተባረኩ። ላኩለት። አሁንም ላኩ። አላችሁ በዚህ በጣም ብዙ ሰዎች አላችሁ። ላኩ። በጨለማ እስራት ውስጥ ያላችሁ ላኩ። በኃጢአት ውስጥ ያላችሁ ታቁታላችሁ። በየጠንቋዩ ቤት የምትዞሩ ጠንቋይ ቤት መፍትሄ አታገኙም። ላኩ። ሪኩዌስት ላኩና ግቡ። መፍትሄ የምታገኙት ኢየሱስ ቤት ነው። ለነፍሳችሁ ረፍት የምትተጉ፣ ለነፍሳችሁ ረፍት ቀን ከሌሊት የምትለፉ፣ ለነፍሳችሁ ረፍት ቀን ከሌሊት ያለ ረፍት የምትጮሁ ሰዎች ረፍት የምታገኙት በክርስቶስ ነው። እሱ ሰላም ነው። እሱ ሕይወት ነው። እሱ ማረፊያ ነው። እሱ መጽናኛ ነው። እሱ የዘላለም ሕይወት ነው። ሌላ ምንም አላለም። በቃ ኢየሱስን ተቀበሉ። በኢየሱስ ነው ነፃ መውጣት፣ በኢየሱስ ነው ማረፍ፣ በኢየሱስ ነው መጽናናት፣ በኢየሱስ ነው የዘላለም ሕይወት። ኑ ወስኑ። አምልጡ ከሞት። ነገ ምን እንደሚሆን አታውቁም። ብትሞቱ ወደ ጌታ ነው የምትሄዱት። ዛሬ ጌታን ተቀብላችሁ ብትሞቱ በደሙ ነው ነፃ የምትወጡት። ዛሬ ምን እንደሚፈጠር አታውቁም። በኋላ ምን እንደሚመጣ አታውቁም። ከደቂቃዎች በኋላ ምን እንደሚፈጠር አታውቁም። ነፃ የሚያወጣ ግን ኢየሱስ አለ። ነፃ የሚያወጣ ግን ጌታ አለ። የሚባርክ ግን ጌታ አለ። በደሙ ነፃ የሚያወጣ ግን ጌታ አለ። ነፃ የሚያወጣ ጌታ አለ። ሞትን እንዳትሞቱ ኑ ወደ ጌታ። ሞትን እንዳትሞቱ ኑ ወደ ጌታ። ጌታን እንደ ግል አዳኝ አድርጋችሁ ተቀበሉ። ስለናንተ ደሙን አፍስሷል። ኢየሱስ አመንዝራዎችን ይወዳል፣ ኃጢአትን ነው የማይወደው። ኢየሱስ ደካሞችን ይወዳል፣ የማይችሉትን ይወዳል፣ ያቃታቸውን ይወዳል፣ በኃጢአት ውስጥ ያሉትን ይወዳል። ኃጢአትን ከነሱ ላይ ያስወግደዋል። አመንዝራን ከነሱ ላይ ያስወግደዋል። ሉሲፈርን ከነሱ ላይ ያስወግደዋል። ጨለማን ከነሱ ላይ ያስወግደዋል። አጥቦ ለራሱ ያደርጋል። አጽድቶ ለራሱ ያረጋል። ባርኮ ቤት ያረጋቸዋል። ባርኮ ቤተ መቅደስ ያረጋቸዋል። ቀድሶ መኖር ያረጋቸዋል። እግዚአብሔር ተባረኩ። በዚህ የመጣችሁ ሰዎች ጌታ ኢየሱስ ይባርካችሁ። ጌታ ትልቅ ውሳኔ ነው የወሰናችሁት። ትልቅ ውሳኔ፣ በጣም ትልቅ ውሳኔ ነው የወሰናችሁት። በውስጥ ያላችሁ አሁን እየሰማችሁኝም ያላችሁ ሰዎች ሁላችሁ በዚህ ሰዓት አሁን እየሰማችሁ ያላችሁ ሁላችሁ ከኔ ጋር አብራችሁ እንድትጸልዩ ይፈልጋለሁ። ባላችሁበት ስፍራ ከኔ ጋር አብራችሁ ጸልያላችሁ። በዚህ ፊት ለፊት ያላችሁ ማይካችሁን አብሩ። እኔ የምለውን ከኔ ጋር ትላላችሁ። ሁላችሁ ማይካችሁን አብሩ። ጌታ ኢየሱስ ይባርካችሁ። ንስሐ ነው የምትገቡት፣ ሌላ ምንም አይደለም። ንስሐ ስትገቡ ግን ከህይወታችሁ ላይ፣ ከስጋችሁ ላይ፣ ከነፍሳችሁ ላይ ጌታ ኢየሱስ ኃጢአትን አስወግዶላችሁ በደሙ ያጥባችኋል፣ በደሙ ያጸዳችኋል፣ በደሙ ይለውጣችኋል። ብዙዎቻችሁ ዛሬ ትመሰክራላችሁ እግዚአብሔር በህይወታችሁ የሚሰራው ነገር ስላለ። ከኔ ጋር አብረን እኔ የምለውን እንላለን። ማይኩን አብሩት ሁላችሁ። አንድ ሰው የሚመቸው ቦታ ያለ ሰው አንድ ሰው ማይኩን ያብራ። አዎ አንድ ሰው ቢያበራም ችግር የለም። የሚመቸው ሰው ወት መዝገብ ላይ ስለተቀበልከኝ በደም ስላጠብከኝ ስሜንም በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። በኢየሱስ ስም
አሜን ሃሌሉያ ለኢየሱስ ክብር ይሁን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ሃሌሉያ እናመሰግንሃለን ጌታ ሆይ አንድ ሰው ወደ ጌታ ሲመጣ በሰማይ ታላቅ እልልታና ክብር ይሆናል መላእክቶች ሁሉ ደስ ይሰኛሉ ሰዎች ከገሃነም ከሞት ከሲኦል ወደ ኢየሱስ ወደ ረፍት ሲመጡ ሰማይ ሁሉ ይደሰታል መዳን በክርስቶስ ነው ዛሬ ለነዚህ ሰዎች መዳን ሆኖላቸዋል ማምለጥ ሆኖላቸዋል ኢየሱስ ክብሩን ይውሰድ ኢየሱስ ክብሩን ይውሰድ ኢየሱስ ክብሩን ይውሰድ የጨለማው መንግስት የፈረሰ ይሁን የሉሲፈር መንግስት የፈረሰ ይሁን ኪዳኑ የፈረሰ ይሁን በኢየሱስ ስም ለጌታ ክብር ይሁን ጌታ ሆይ ቅዱሳንን ስለሰጠን ልጆች ስለሰጠን ወንድሞች ስለሰጠን እናመሰግናለን እህቶች ስለሰጠን እናመሰግናለን ዛሬ ነፃ መውጣት ስለሆነላቸው ስለበረሃላቸው ጌታ ክብሩ ላንተ ይሁን ሃሌሉያ ጌታን አመስግኑ ቅዱሳኖች ጸልይላችኋለሁ ለእናንተ ጸልይላችኋለሁ ባላችሁበት ስፍራ እንጸልያለን ባላችሁበት ስፍራ ሁላችሁ አሜን ትላላችሁ ከኔ ጋር እኔ ጸልይላችኋለሁ አሁን የትኛውም መርገም ይሰበራል የትኛውም የጨለማ ኃይል ይሰበራል ቪዲዮ መክፈት የምትችሉ ሰዎች መክፈት ይችላላችሁ ለእናንተ ጸልያለሁ ባላችሁበት ስፍራ በጌታ በኢየሱስ ክርስቶስም ጌታ ሆይ የትኛውም ጨለማ እንዳይሰለጥን በሕይወታቸው የትኛውም ኃይል እንዳይሰለጥን የትኛውም በሽታ እንዳይሰለጥን በኢየሱስ ስም አዛለሁ ከላያቸው ላይ ይባረክ ሊያቅ ዘመናቸው ሊያቅ ከዚህ በኋላ ካንተ ጋር እድል ፈንታ የላቸው ሊያቅ መርገም ሊያቅ የሉሲፈር ኃይል ውጣ ከላያቸው ውጣ እሳት መጥቷ አይምሮ ላይ የተሰራ ልብ ላይ የተሰራ ራስ ላይ የተሰራ ውጣ እሳት አንድ ሴት ላይ መንፈሱን አያዋል እባብ ተደግሞ ነው የገባው አይምሯ ተጠምጥሞባታል ትሞቻለሽ ይላል ውጣ ዛል ውጣ አትገላት ውጣ ኢየሱስ ስም ስልጣን ውጣ ያጨናነቃት ነው እንስጸልይ ውጣ ዛል ውጣ እሳት መጥቶብሃል ውጣ በኢየሱስ ስም ዛሬ ባትድን ኖሮ ገላታለሁ ይላል ውጣ በያለበት እሳት አዝዣለሁ ተጋታ ውጣና ሂድ በኢየሱስ ክርስቶስ ስም ውጣ በኢየሱስ ስም ስልጣን ራዶሳ ካፕራዲያኮሴቴ ውጣ አትገላትም በእና ሂድ ከለዋ ላይ ሂድ ከለዋ ላይ ለዘላለም በኢየሱስ ስም ውጣ በላያቸው ላይ መቀመጥ አትችልም ስራ ፈርሷል ኃይል ፈርሷል በሕይወታቸው ላይ በኢየሱስ ስም አዛለሁ መርገም ዘር ማንዘር ላይ ተቀመጥ በሽታ ውጣ ለዘላለም በሽታ መቀመጥ አትችልም መርገም መቀመጥ አትችልም ጨለማ ኃይል ሁሉ መቀመጥ አትችልም ውጣ በኢየሱስ ስም ኃይል ኢየሱስ ጌታ ነው አሜን ኢየሱስ ያድናል ክብር ለመንፈስ ቅዱስ በደሙ ኃይል ተሸፈነ በኢየሱስ አሁን በዚህ ሰዓት እየጸለይኩኝ ፊት ለፊቴ ካላችሁ ሰዎች አንዷ ጠፍታ ነው ወጣ ነው ካላችሁ ሰዎች አሁን በዚህ ሰዓት መንፈሱ ውስጧን እያስጨነቃት ያለች ሴት አለች ራስሽን ንገሪ እኔ ነኝ በይኝ ካለሽ አሁን ጸልይ ሰውነቷን ሁሉ መቆጣጠር ያቃታት ሴት አለች መርገም ነው ይሄ መርገም ነው ከላይሽ ላይ እንዲመታ ምልክት አሳይኝ በዚህ ውስጥ ካላችሁ 1 2 4 6 ሰዎች አንዷ ኦሬዲ ወጣዩን አይቶን አላቅ ለኔ አትታየኝ አሁን በዚህ ሰዓት እየጸለይኩኝ በጣም ውስጥሽ በጣም ጭንቀት ውስጥ የገባ ሴት አለሽ አንድ ሴት ልጸልይልሽ ይፈልጋል በሱ እቺ የህይወቴ መሰረት የምትለዋ መሞት እየመሰለኝ ነው ምናምን እያለች እኮ በጣም ቴክስት እየጻፈች ነበር በጸልይላት አሪፍ ነው አሁን ንሳ እየገባች ነበር ከኛ ጋር አይደል ያ እየጻፈች ነበር የሞት መንፈስ
የሞት መንፈስ አሁን ጸልይ ጌታ ይናገረኛል ከነሱ ውስጥ እያልኩኝ ነበረ ፖዝ ነይታ አትታየኝም ነጭ ፖዝ የሆነ እሷ ነው በቃ ስፒሪቱ በጌታ በኢየሱስ ስም አዛለሁ እንድትመለስ በኢየሱስ ስም አዛለሁ ወደ አይምሮዋ መልሳት በኢየሱስ ስም አሜን አሜን ማን ነበረ ስሟ የሚለው የህይወቴ መሰረት ነው የሚለው ካልተሳሳት አዎ የህይወቴ መሰረት የሚለው የኔ እህት ይሰማሻል በኢየሱስ ስም ወደ አይምሮዋ ትመለስ የህይወቴ መሰረት ይሰማል ተመልሰሽ ግቢ ተመልሳለች ወደ አይምሮዋ ተመልሰሽ ግቢ የህይወቴ መሰረት የሚለው ተመልሰሽ ግቢ ሃሌሉያ በዚህ ውስጥ ያላችሁ አሁን በዚህ ሰዓት በከባድ ህመም ውስጥ ያላችሁ ሰዎች በከባድ እስራት ውስጥ ያላችሁ ሰዎች ለእናንተ መጸለይ ፈልጋለሁ ደም ግፊት ስኳር ራስ ምታት ኩላሊት በሽታ ጨጓራ እግራችሁ የሚታመም ወገባችሁ የሚታመም ራሳችሁ የሚታመም የትኛውም በሽታ በውስጣችሁ የተቀመጠ ሰዎች አሁን አንዳንድ ቁጥር ታሳዩናላችሁ የህይወቴ መሰረት ግን እጠብቅሻለሁ እንድትገቢ ፈልጋለሁ የህይወቴ መሰረት ግቢ ገስት ላይ ላኪለት ግቢ አዎ በጣም የምትታመሙ ሰዎች አሁን ለእናንተ ጸልያለሁ ባላችሁበት ስፍራ ጸልያለሁ እኔ ወገቤ ያመኛል እግዚአብሔር ሰው ማነሽ መሲያ እሺ ጸልይልሻለሁ ቪዲዮ ክፈች አሁን ስራ ቦታ ነው ያለው አንችልም በቃ በውሃ ላይ ጸልይልሻለሁ ውሃ ትይዣለሽ ኢየሱስ ጌታ በጣም ብዙ ሰዎች ናችሁ አንዳንድ ቁጥር እያሳያችሁ ነው ያላችሁት አሁን በዚህ ውስጥ የሚሆነውን ተአምር ጌታ የሚገልጠውን ተአምር ትቀበላላችሁ ባላችሁበት ስፍራ ውሃ መያዝ የምትችሉ ሰዎች ባላችሁበት ስፍራ ውሃ ያዙ አሁን በውሃ ላይ የምንጸልይበት ሰዓት ነው ውሃ ያዙ ባላችሁበት ስፍራ የህይወቴ መሰረት ይሰማል ስጸልይልሽ ምን ይሰማሽ ነበረ ወጥተሽ ነበር አይደል ገብቼ ነበር አዎ ሴትዮዋ ስትመጣብኝ ጊዜ ሳልዘጋው ወጣሁኝ ማለት ነው እስቲ ቪዲዮ መክፈት ትችላለሽ ልጸልይልሽ ልጆችም አሉ ሴት አሰሪ ማለት ግን ቪዲዮ የሚመቸኝ አይመስለኝም ግን ብትጸልዩልኝ ደስ ይለኛል ዛሬ እኔ ቀን እኔ ጌታ እየተናገረኝ ነበርና ሞት ታውጆብሽ ስለማይ ነው ሞት መንፈስ ዙሪያሽን ከቦት ስለማይ ልጸልይልሽ ፈልጌ ነበር የጠራውሽ የሞት መንፈስ አሁን ግን ምቹ ቦታ ብትሆኚ ላንቺ እጅግ መልካም ነው ካልሆነ ደግሞ ውሃ ያዥ ባለሽበት ቦታ በውሃ ልጸልይልሽ ለሊት ከሞትኩ ነው ያመለጥኩት ሳላስበው ትን ብሎኝ ጌታ ደርሶልኛል ከሞትኩ ነው ያመለጥኩት ለሊት ራሱ ትን ብሎሽ አዎ ትን ብሎኝ ሞቼ በቃ ሴትዮዋ ራሱ መጣ ምን ሆነሽ ነው ምናምን ብላ ጌታ ሆይ ልሞት ነው እንዴ በቃ ሁሌ ቀንም ልትሞቺ ነው የሚል መንፈስ አለ በውስጤ ትን ብሎኝ ልሞት በቃ ጌታ ረዳኝ ጌታ ይናገረኝ ነበረ የሞት መንፈስ ከቧት ነው ማየውና ብትሺ እንደው እንደምንም ቪዲዮ መክፈት ብትሺና እንደው ወይ ምቹ ቦታ ብትሆኝና ብጸልይ ደስ ይለኛል የሚያለቅስ ኢሞጂ አትላኩሽ የሚያለቅስ ኢሞጂ አትላኩ ዋርኒንግ እየሰጠው ያያችሁ አይደል ጌታ ኢየሱስ ይባርካችሁ ኢየሱስ ጌታ ነው ዋ ይዛችኋል እንጸልይ ባላችሁበት ስፍራ ፕራቲያኮሴ ፕራሃታ ላባኒያስ በውሃ ላይ ጸልዬ ምልክት የሚያዩ ሰዎች ብቻ ትገባላችሁ አሁን ንስሐ የገባችሁ ሰዎች ጌታን የተቀበላችሁ ሰዎች እነ ሳራ እነ መሲ ሁላችሁ በዚህ ያላችሁ ሰዎች በውስጥ መስመር ፍፄን አገኙት ከዛም በኋላ በውስጥ መስመር ትምህርት ትማራላችሁ ያው አርሴማም አለች በውስጥ መስመር ትምህርት ትማራላችሁ ክትትላችሁን ትከታተላላችሁ ተቀብላችኋል ማለት ሳትማሩ ወደዚህ ወደዛ ስትሉ ጣላት አታክ ያረጋችኋል ስለዚህ በቃሉ መማር አለባችሁ በጣም ህይወት የሚሰራ እግዚአብሔር ቃል ስለሆነ ትምህርታችሁን ውሰዱ በውስጥ መስመር ከፍፄ ጋር አገኙት ጌታን የተቀበልኩት ነኝ እያላችሁ ላኩለት ይመልስላችኋል እሱ
ጌታን የተቀበልኩት ነኝ አዲስ ክርስቲያን ነኝ እያላችሁ ወይ በዚህ አጋጣሚ እዚህ ጋር የተቀበሉት ብቻ ሳይሆኑ ደህንነት ትምህርት ያልተማሩ ሶሻል ሚዲያ ላይ በስተዋል እና ደህንነት ትምህርት ሳትማሩ ምንም አልተቀበላችሁ ምንም። ስለዚህ ጌታ ኢየሱስ የሰራላችሁን ያንን የመስቀል ጣር እንድትማሩ መጀመሪያ ግድ ይላችኋል። ለምን በዚህን ሰዓት የመጣው ሁሉ እንዳይወስዳችሁ የመጣው ነገር ሁሉ እንዳይነፍሳችሁ መማር አለባችሁ። ለነፍሳተኛ በጣም ኢንሹራንስ እንደማለት ይቻላል። ኢንሹራንስ እየሰጠን ነው በጣም። ለምን እኔ የዳንኩበትን ህይወት ስለማቅ ነፍሳት ላይ በጣም አተኩረን እየሰራን ነው። ስለዚህ ደህንነት ትምህርት ያልተማራችሁ ሰዎች ካላችሁ በውስጥ መስመር አርሴማን አውራት። ክላስ ጀምረናል። ሰኞ ኢሞ ግሩፕ ላይ 10 ሰዓት በዚህ በዱባይ በኢትዮጵያ 9 ሰዓት ክላስ ጀምረናል። በጣም ጥሩ የሆነ ትምህርት ነው እየተሰጠ ያለው። ስለዚህ ከሷ ጋር ህብረት አድርጉ። እሷን አውራት። ሴት ነች። በዛ ላይ ደግሞ ጸሎት ለሚያስፈልጋቸው ጸሎት እየሰጠች እንዲሁም ደግሞ በትዳር ጉዳይ በተለያየ ኬዝ ላይ ያው እሷ በጣም ኤክስፒሪየንስ ስላላት በብዙ ነገር እያማከረች ሴቶች አብሶ ሴቶች ላይ በብዙ እየሰራች ነው። ስለዚህ ከሷ ጋር ኮንታክት አርጉ። ከሷ ጋር ኮንታክት ሪቫይቫል እንደሚፈነዳ እንደ ፍንዳታ የሆነ ነገር እንደሚፈነዳ አይነበር ፓስተር ሲያስተምርና እግዚአብሔርን ስለዚህ የባረኩትኝ ብቻዬን እግዚአብሔርን እያመሰገንኩ ጸሎቱንም ትምርቱንም እየሰማሁኝ ነበርና እግዚአብሔር ደግሞ ይሄን ነገር በጸሎት ውስጥ ሲያረጋግጥልኝ ነበር። በቃል ውስጥ እንደውም ፕሮፌት ሲጸልይ ምን እያልኩኝ ነበር? ጌታ ሆይ እኔ ጋር የሰጠኸኝን መልእክት እባክህ ንገረው ይናገረው እል ነበርና ነካክቶት ነው ያለፈው። ምንድን ነበር እያለን ያለው? ከዚህ በኋላ የምንዘጋጅበት ነገር አለ። የምንሞትበት ነገር ሁሉ ሊኖር ይችላል። ይሄ ቀላል ነው። አሁን ሚዲያ ላይ የምናየው ነገር ቀላል ነው። ራሳችንን ክርስቶስን ምን ያህል እንደምንወደው ከጌታ ጋር ያለንን ነገር በቃ ስለምንሰዋው ነገር እየተናገረው ላይ ይጸልይ ነበርና ሃሌሉያ ኢየሱስ ጌታ ነው። ዛሬ እግዚአብሔር የሆነ ነገር እንደሚጨምርልን እምነት የሌለን እምነት እንደሚጨመርልን አምናለሁ። በቃ የሆነ ደካሞች ሆነን እንደምንበረታ አምናለሁ። መውጣት ያቃተን እንደምንወጣ አምናለሁ። ሃሌሉያ። ከዚህ ቃል የተነሳ ከዚህ ዛሬ ከተማርነው ትምህርት የተነሳ የሆነ በእግዚአብሔር ነገር የሆነ ነገር መጨመር ይሆንልናል። አሜን። ክብር ለኢየሱስ ይሁን። እግዚአብሔር የሆነ ነገር የሆነ ጭካኔ በቃ የሆነ ጭካኔ ለወንጌል ለክርስቶስ የምንጨክንበት ጭካኔ ወገኖች እያልኳችሁ ያለሁት ለብር አይደለም። እያልኳችሁ ያለሁት ለዚህ ምድር ነገር አይደለም። እያልኩኝ ያለሁት ለሆነ ለዚህ ምድር ኮተት አይደለም። ትተነው ለምንሄደው አይደል። ለሰማይ ለሆነው ነገር ለክርስቶስ ለሆነው ነገር ሃሌሉያ አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከፊታችን ለሚመጣው ነገር ከፊታችን ለሚሆነው ነገር ወገኖቼ በሪቫይቫል ውስጥ እግዚአብሔር በምድሪቷ ላይ በሚያደርገው ነገር ሞትም አለ። ብዙዎችም የሚያልቋሉ። ከዚህ የተነሳ ብዙዎችም ስለ ክርስቶስ የሚያልፉ አሉ። ግን በዚህ ሁሉ ውስጥ በኢየሱስ ስም እያንዳንዳችን በክርስቶስ ላይ ያለን ነገር የጸና እንዲሆን የጠበቀ እንዲሆን በቃ ከክርስቶስ ጋር መኖር እንድንችል አምልጠን የምናስመልጥ ትውልድ
ወተን የምናወጣ ትውልድ ተሻግረን የምናሻገር ትውልድ እንጂ ዝም ብለን ብቻ አሁን ነገሮች ጥሩ ስለሆኑ አሁን ነገሮች ስለሚመቹ ኢየሱስ ማለት ስለሚመች ኢየሱስ ብንል ምንም ሊደርስብን ስለማይችል በዚህ ሰዓት አይደለም ከፊታችን ባለው ነገር እስከ መጨረሻው ሃሌሉያ ኢየሱስ ጌታ ነው እስከ መጨረሻው ከክርስቶስ ጋር እስከ መጨረሻው እሱ ወደኛ እስኪመጣ ወኛ ወደሱ እስክንሄድ ድረስ እነሆ በቃ በመድር ላይ ከእንግዲህ በኋላ በሚመጡት ነገር ሁሉ ኢየሱስ 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 ያለ አልፈን ሃሌሉያ በህይወታችን እሱ ታይቶ የምናልፍ ሰዎች እንዲያረጋት እያንዳንዳችን እኔ በዚህ መንፈስ ጸልያለሁ ሃሌሉያ በቃ ብለን የራሳችንን ነገር ትተን አራግፈን ለቀን ለክርስቶስ ብቻ መኖር እንድንችል ለክርስቶስ ብቻ እስከዛሬ እህቴ ከሆነ ነገር ጋር ኖረሽ ሊሆን ይችላል ከሆነ ነገር ጋር ወንድሜ ኖረህ ሊሆን ይችላል ኢየሱስን እንደ እግረ መንገድህ ያራመድክ ሊሆን በእግረ መንገድ እየተከተልክ ሊሆን ይችላል በእግረ መንገድሽ እየተከተልሽ ሊሆን ይችላል አሁን ግን አይደለም በህይወት